ኢትዮጵያ በካርታ ላይ ያለች ቦታ ብቻ አይደለችም። እርሷ በዘመናት የተጻፈች ሕያው ታሪክ ናት። ታሪክ፣ ባህል እና ተፈጥሮ አብረው የሚተናፈሱባት ምድር። ማንኛውም ጉዞ የሚጀምረው በጥያቄ ነው። ከምናውቀው መንገድ ወዲያ ምን ይኖር ይሆን? እዛስ የሚጠብቀን የትኛው የራሳችን ማንነት ነው? አክሱም የድንጋይ ሐውልቶች ስለ ጥንት ንግሥና የሚመሰክሩባት፣ ዘመናዊው ዓለም ከመፈጠሩ በፊት ታላቅነት ከዚች ምድር በቅሎ ነበር። ላሊበላ ውስጥ እምነት ተራራውን ወደ ጸሎት ቀረጸው። ወደ ላይ የተገነባ ሳይሆን ከምድር ሆድ ፈልቆ የወጣ። የዳናኪል በረሃ ይህን ያስታውሰናል። ውበት ሁሌም የዋህ አይደለም። እዚህ መኖር ጥንካሬን ይጠይቃል። እዚህ መትረፍ ትልቅ ድል ነው። ከእሳት እስከ በረዶ ኢትዮጵያ የዓለምን መልክዓ ምድር ሁሉ በአንድ ነፍስ አቅፋ ይዛለች። ሐረር ከተማ ብቻ አይደለችም። እርሷ በግንብ የተከበበች ከትውልድ ትውልድ ሲተላለፍ የኖረ ሕያው ትውስታ ናት። እኛ ኢትዮጵያን አልጎበኘንም፣ ማንነታችንን አስታወስን እንጂ። ኢትዮጵያ መዳረሻ አይደለችም፣ እርሷ መነሻ ናት።